ልንናገራቸው እየፈለግን ልናወጣቸው እየፈለግን ለካ ማንናገራቸው ነገሮች ወጣን የምንይዛቸው ልካ ነገሮች አሉ። ሆድ ይፍጀው እንዳለ ጥላሁን ገሰሰ የክብር ዶክተር ሆድ ይፍጀው እንዳለ ሳይናገረው ሄዳል። በዓሉ ግርማ የት እንደገባ እስካሁን ድረስ ሳናውቅ የማያውቅ ሰው ቀርቶ ነው ዝም የተባለው። ከማይነገሩ በህይወት እኔ ካውንስሊንግን ስለምሰራ የማይነገሩ ነገሮችን መጥተው የሚነግሩኝ ሰዎች አሉ። የማይነገሩ የሚባልባቸው አውጥተን የማንጽፋቸው የማንናገራቸው ነገሮች አሉ። ግን ያበስሉናል። ምንም አይደለም፣ ማቺዮር እንድናደርግ ያደርጉናል። ትናንትና አንድ ማክማት ሴት ነበረች። ኬዝ መናገር ይቻላል፣ ስም ነው መናገር የማይቻለው። እና ምን መሰላችሁ ኬዟ? ሐሳብ ሲበዛባት በጣም ስትጨነቅ እጇ አይሰራም፣ እግሯ አይሰራም፣ ሽባ ትሆናለች። እጇም እግሯም አይሰራም፣ መንቀሳቀሳት ለሰዓታት ቁጭ ትላለች። በጣም ከተናደደች ወይም በጣም ከጨነቃት እጇ መስራት ያቆማል፣ እግሯ መስራት ያቆማል፣ ለሰዓታት ቁጭ ትላለች። ዩሮሎጂስት ጋር ሄዳለች፣ ታክማለች። የአጥንት ሐኪሞች ጋር ሄዳለች፣ ካልሲየም ቫይታሚን ዲ ሰጥተዋታል። ችግሯ ግን ምን መሰላችሁ? ማይንዳችን ጭንቀትን፣ ንዴትን፣ ፔንን የሚለውጥበት መንገድ አለው። አንደኛው ሶማታይዜሽን ይባላል። ሰዎች ይመጡና እዚህ ያቃጥለኛል፣ እዚህ ጀርባዬን ያመኛል፣ ይሄድን ያመኛል፣ ጉልበቴን ያመኛል፣ ሆዴንም ያመኛል፣ ደረቴን ያመኛል ይሏቸዋል። ችግሩ ያለው እዚህ ውስጥ ነው። ወደ ሶማታይዜሽን ወደ ፊዚካል ፔን ተቀይሮ፣ ይሄኛው ደግሞ ሂስቴሪካል ኮንቨርሽን ይባላል። ሂስቴሪካል ኮንቨርሽን ማለት አእምሮ ውስጥ ያለው ሐሳብ፣ ጭንቀቱ፣ ፔኑ ይለወጥና ሰውየው ሽባ ይሆናል። እጁ አይሰራም። ነርቡ ደና ነው፣ ጡንቻው ደና ነው፣ ግን አእምሮ ውስጥ ያለው ጭንቀት ተለውጦ እግሩን ሽባ ያደርገዋል። ጭንቀቱን ስታነሱ እግሩ ይስተካከላል። ሂስቴሪካል ኮንቨርሽን ይባላል። ምን ማለት ነው? ፔኑን ኮንቨርት አድርጎ ወደ አካላዊ ሽባነት ይቀይረዋል። ፔኑን ወደ ጌን ኮንቨርት ማድረግ ትችላላችሁ። እያንዳንዱን ቻሌንጅ ልትጠቀሙበት ትችላላችሁ። አንዳንድ ጊዜ ሆ ብለው ሰዎች ሲነሱባችሁ ድንጋቴን ፍርሃትን ስላለ ሩጡ፣ በኃይል ሩጡ። የምትሮጡት ግን ወደ ሜዳ አይሁን፣ የምትሮጡት ወደ ተራራ ይሁን። ወደ ተራራ ሩጡ። እያባረሯችሁ ነው። ሩጡ 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 ሩጡ። አባረሯችሁ። እነሱ ሲደክማቸው እናንተ ስታዩ ተራራው ጫፍ ላይ መጡ። እነሱ ዛታችን ያሉት ያሳደዷችሁ ሰዎች የመጣባችሁን ነገር ወደ ጌን ለወጣችሁት ማለት ነው። ተራራ ወጣበት፣ ተራራው ጫፍ ላይ ወጣ፣ ከላይ ታያቸዋለህ። ሲያሳድዱ ሩጥ። ምትሮጠው ግን ወደ ከፍታ ይሁን። እያንዳንዱን ቻሌንጅ መለወጥ ተማሩበት። ፈረንጆቹ የሚሰሩት ሰርፊንግ የሚባል ስፖርት አለ። ይሄ ውሃ ላይ እንደዚህ የሚጫወቱት እሱ ማዕበል ከሌለ ልትጫወቱት አትችሉ። ዌቭ መኖር አለበት። ንፋስ ሲመጣና ውሃን ሲያነቃንቀው ማዕበል ሲያመጡባችሁ እናንተ ሰርፍ አድርጉበት፣ አውጡበት፣ ወደ ሳብረርበት። ከዛ ውሃው ላይ እንደገና ወደ ሲብረርበት። አትተክስ ስለማዕበሉ ኮንፈርት አድርጉት። ማይንዳችን መለወጥ ይችላል። ህመሙን ወደ በጎ ለውጡት። ቻሌንጁን ወደ ድል ለውጡት። እኔ በህይወቴ የሚመጡ ማዕበሎችን እያንዳንዳቸውን እንጠቀምባቸዋል። ባለፈው አንድ ሰው የሚተናኮለ ጽሑፍ ጻፈው። ስለ አምላክ ነው የጻፈው እና ትንሽ ጥሩ አልነበረም። አሰብኩኝና አሁን ይሄንን እጠቀምበታለሁ አልኩኝ። ምን እጠቀምበታለሁ? ስለ አምላክ አይደል ያነሳ? እኔ ስለ አምላክ እናገርበታለሁ አልኩና የዶክተር ወዳጄን አምላክ ብዬ ፌስቡክ ላይ በጣም የተነበበ አስደናቂ ስለ አምላክ የተናገርኩበት። እሱ ምንድን ነው? አታክ ነበር። እኔ ምን አደረኩ? ስለ አምላክ የተናገርኩ። ስለዚህ ማይንዳችሁ ኮንቨርት እንዲያደርግ እርዱት፣ ተጠቀሙበት። ራሱ መሳሪያ ነው። ፔን ሲመጣ ፔኑን ወደ መልካም ነገር ለውጡበት። ቻሌንጅ ሲመጣ ለመልካም ተጠቀሙበት። የሚያሳድዷችሁ ሲመጡ ወደ ተራራ ውጡበት። እነሱ መውጣት አይችሉ፣ እዛ ጋ እናንተ መውጣት ትችላላችሁ።
በህይወት ዘመናችሁ የሚጠቅማችሁን ነገር ልነግራችሁ ፈልጋለሁ። ለሥራ ስኬት ክሪኤቲቪቲ እንላለን፣ ኢኖቬሽን እንላለን፣ ትጋት እንላለን፣ የሥራ ፈጠራ እንላለን። እውነት ነው። ግን ከዚህ ጋር አብሮ ልክ በሳምራዊት ሕይወት ውስጥ የሠራ መሠረታዊ የሆነ ፋውንዴሽናል የሆነ አንድ ነገር አለ። እሱ ምንድን ነው? ካራክተር የሚባለው ባህሪ ነው፣ ጸባይ ነው። ያለ ካራክተር የትም አይደርስም። ያለ ካራክተር የትም አይወጣም። ያለ ካራክተር ተራራ እንኳን ቢወጣ ከፍታ ላይ ብትወጡ እንኳን ከፍታው ላይ መቆየት አትችሉ። ካራክተር፣ ባህሪ፣ ጸባይ ዛሬ ራሳችን እንድናይ ይፈልጋሉ። ምሳሌ ልስጣችሁ። ምሳሌ ነው። አንድ በጣም ጎበዝ የፊልም ተዋናይ አለ እንበል። ምሳሌ ነው እና ይሄ በጣም ጎበዝ ተውኔት ሲተውን እጅግ በጣም ጎበዝ የሆነ ተዋናይ ቀረጻ በሚኖርበት ጊዜ 2 ሰዓት አርፍዶ ነው የሚመጣው። ወይም ደግሞ እስከነጭራሹ ስልኩን አጥፍቶ ይቀራል። ከመጣም ከዳይሬክተሩ ጋር ይጣላል፣ ከካሜራማን ጋር ይጣላል፣ ከሳውንድ ማን ጋር ይጣላል። ምንድን ነው የሆነው? በጣም ጎበዝ ነው፣ በሙያው በጣም ጎበዝ ነው። ካራክተሩ ችግር አለ፣ የባህሪ ችግር አለ። ስለዚህ የትም አያደርስ፣ ረዥም ጉዞ መጓዝ አይችልም። ነጋዴ ነች፣ ቢዝነስ ስትሰራ በጣም ጎበዝ ነች፣ ይሳካላታል። በጣም ጎበዝ ሴት አለች፣ ግን ስለ ሰው ብዙ ታወራለች፣ ሐሜት ታበዛለች፣ ጓደኞቿን ታማለች። በስራዋ ምንድነች? በጣም ጎበዝ። ባህሪስ፣ ካራክተርስ ችግር አለ፣ መስተካከል ያለበት ችግር አለ። እነዚህ ሰዎች ምሳሌዎች ናቸው እንጂ ያሉ አይደል። ዩኒቨርሲቲ አስተማሪ ነው፣ በጣም ጎበዝ ነው፣ ጂኒየስ ነው፣ ሲያስረዳ በጣም ጎበዝ ነው፣ መጽሐፍ ሁሉ ጽፏል፣ በጣም አስደናቂ አስተማሪ ነው። ግን ቶሎ ነው የሚናደደው፣ በጣም ይናደዳል። በማያናድድ ነገር ይናደዳል፣ ይበሳጫል፣ ይጮሃል ተማሪዎቹ ላይ። ጎበዝ ነው፣ በጣም ጎበዝ ነው። ካራክተርስ፣ ባህሪስ የለም። ይሄ በሥራችሁ በሕይወታችሁ በጣም በጣም አስፈላጊ። በሙያችሁ ምክንያት ይታገሷቸዋል ሰዎች። ጉዳያቸውን ከጨረሱ በኋላ ግን ሊያገኟቸው አይፈልጉም። እስኪላችሁ በጣም ጥሩ ስለሆነ ይፈልጓችኋል። በሌላ ሰው ሊተኳችሁ የሚችሉበት ዕድል ሲያገኙ ግን ይተኳችሁ። ለምን? ባህሪ፣ ካራክተር ፋውንዴሽን ነው ይባላል። ለስኬትም ለሕይወት ጉዟችሁም ጥሩ ካራክተር ካላችሁ ረዥም መንገድ ትሄዳላችሁ፣ ከፍታውን ትወጣላችሁ። ያለበለዚያ ግን አይኬድም። በሙያ ብቻ አይኬድም።